ሲጨልም ይነጋል እያልን ኑሮን በምኞት በብድርና በፓናዶል እየገፋን ባለንበት በዚህ ዘመን አንድ ለየት ያለች ፕላኔት የምትመስል ሀገር ላስተዋውቃችሁ። እዚች ሀገር ሀብትና ንብረት የሚባሉ ነገሮች ቦታ የላቸውም። ዛሬ ስንት ብር አተረፋችሁ ሳይሆን ዛሬ ምን ያክል ደስተኛ ናችሁ ብሎ የሚጠይቅ ንጉስ ያለባት ሀገር ናት። እንኳን ወደ ቡታን በደህና መጣችሁ። በሂማሊያ ተራሮች ውስጥ በዓለማችን ግዙፍ ሕዝብ ካላቸው ህንድና ቻይና መካከል የምትገኝ ትንሽ ሀገር ስትሆን ታሪኩ የሚጀምረው እንደ ፈረንጆቹ አቆጣጠር በ1972 ነበረ። የቡታን አራተኛው ንጉስ የሆኑት ጂግሜት ሲንግ ዋጁንግ ገና በ17 ዓመታቸው ወደ ስልጣን ሲመጡ ነበር አንድ ትልቅ ለውጥን ያመጡት። ጠቅላላ ብሔራዊ ደስታ ከጠቅላላ ብሔራዊ ምርት ይበልጣል የሚል መርህ አወጁ። እዚች ሀገር ላይ መንግስት የኢኮኖሚ ባለሙያ ብቻ ሳይሆን ሳይኮሎጂስትም ጭምር ነው። ቡታኖች ተፈጥሮን ከመውደዳቸው የተነሳ በዓለም ላይ ካርበን ኔጌቲቭ የሆኑ ብቸኛ ህዝቦች ናቸው። እንዴት ቢሉ አየር ላይ ካለው ካርቦን በላይ ደናቸው ይበልጣል። ህገ መንግስታቸው ላይም ከ60 በታች ደን ከቀነሰ አገር ትፈርሳለች የሚል ትልቅ መርህ አላቸው። ለዚህ ደግሞ ህዝቦቹም ህጉን ተግባር ላይ በመዋል ምስክር ናቸው። ዛሬ ላይ ወደ 72% የሚደርሰው ምድራቸው ሙሉ በሙሉ ጫካ ነው። በዚህ ምክንያት የኦክሲጅን ችግር የለባቸውም። ሲጋራ ማጨስ ወይንም መሸጥ እንዲሁም ምንም አይነት ፕላስቲክ መጠቀም ፈጽሞ የተከለከለ ነው። እዚች ሀገር ለአካባቢ ጥበቃ ስብሰባ መጥራት አይጠበቅብንም፣ ምክንያቱም ህይወታቸው በራሱ አካባቢ ጥበቃ ነው። እዚች ውብ ሀገር ለመሄድ ግን ኪስ ይጠይቃል። በእነሱ ሀገር ሃይ ቫሊዩ ሎ ቮሊዩም ይሉታል። ብዙ ሰው ጎብኝቶ ተፈጥሮዬንና ባህሌን ከሚያበላሽብኝ ጥቂት ሰው መጥቶ ብዙ ዶላር ይክፈለኝ የሚል ፖሊሲ አላቸው። ዝም ብሎ ቦርሳዬን ይዤ ልዙር ቡታኖች ጋር አይሰራም። የግድ አስጎብኚ ሊኖር ይገባል። ቡታኖች ከትራፊክ መብራት ጋር በተገናኘ አንድ አስቂኝ ታሪክ አላቸው። በዋና ከተማዋ ቲምፉ የትራፊክ መብራት ተተክሎ የነበረ ቢሆንም ነዋሪዎቿ ይህ ነገር ሰው ሰራሽና ግዙፍ ነው በሚል ቅሬታ ስላቀረቡ የትራፊክ መብራቱ ተነስቶ በፖሊሶች እንዲተካ ተደርጓል። ዛሬም ድረስ በዋና ከተማዋ ምንም የትራፊክ መብራት አለ። ወደ ምግቧ ስንመጣ የቡታን ብሔራዊ ምግብ ኤማ ዳትሺ ይባላል። ኤማ ማለት ቃሪያ ሲሆን ዳትሺ ማለት ደግሞ አይም ማለት ነው። ቃሪያው በአይም ቀልጦ እስኪዋሃድ ድረስ በማብሰል የሚዘጋጅ ሲሆን ቡታኖች ያለዚህ ምግብ ሁሏቸው እንደማይሞላ ይናገራሉ። ሌላው ደግሞ የቅቤ ሻያቸው ነው። ከሻይ ቅጠል ከጨውና ከላንቄው የሚዘጋጅ ሲሆን በብርድ ወቅት ሰውነትን ለማሞቅ ወደር የማይገኝለት የብርድ መድኃኒታቸው ነው። ወደ ባህል አከባበራቸው ስንመጣ የቡታን ባህላት ልክ እንደ ሀገሪቱ ሁሉ በደማቅ ቀለሞች በጭፈራና በመንፈሳዊነት የተሞሉ ሲሆኑ አብዛኞቹ በዓላት የሚከበሩት በቡድሂዝም እምነትና በታሪካዊ ድሎች ዙሪያ ነው። ጸቹ በቡታን በየዓመቱ የሚከበር ትልቅ ሃይማኖታዊ በዓል ሲሆን በየወረዳው በተለያዩ ጊዜያት ይከበራል። ይህ ጸጩ የተሰኘው በዓላቸው የሚከበረው መነኮሳትና ምዕመናን የተለያዩ አስፈሪ ጭንብሎችን በማድረግ ጥንታዊ ታሪኮችን በዳንስ መልክ በማቅረብ ሲሆን በበዓሉ ላይ የሚገኙት ታዳሚዎች ጭፈራውን በማየት ኃጢአታቸው እንደሚሰረይላቸው ያምናሉ። በዚህ በዓል ሁሉም ሰው የቡታን ባህላዊ ልብስ ብቻ መልበስ ይኖርበታል። የባህል ልብሳቸውም የወንዶቹ ግሁ፣ የሴቶቹ ኪራ ይባላል። በበዓሉ ማጠቃለያ ላይ በጣም ግዙፍ የሆነ ሃይማኖታዊ ስዕል ወይንም ታንካ ይሰቀላል። ፀሐይ ሳታርፍበት በፊት ስዕሉን የተመለከተ ሰው ከክፉ ነገር ይጠበቃል ብሎ ያምናል። ሌላው የቡታን አዲስ ዓመት ነው። ሎሳር ይባላል። በዚህ ቀን ቤተሰቦች ተሰባስበው የተለያዩ ባህላዊ ምግቦችን በተለይ ጣፋጭ ሩዝ ይመገባሉ። የቀስት ውርወራ ውድድር ሲደረግ ይውላል። አዲስ ዓመትን የሚቀበሉት ቤታቸውን በደንብ በማጽዳት ሲሆን ይህም መጥፎ ዕድልን አስወግዶ አዲስ ብርሃንን ለማምጣት ነው ብለው ያምናል። በጣም የሚገርመው ደግሞ መንግስት በየጊዜው የሚያደርገው ጥናት ነው። የተለያዩ ባለሙያዎች ህዝቦቹን የተለያየ ጥያቄ ይጠይቃሉ። በዚህ መረጃ በመነሳት የሀገሪቱ መንግስት ህዝቦቹ በምን አይነት ስሜት ላይ እንዳሉ በደንብ አድርጎ ይረዳል። ቡታን ቴሌቪዥን እና ኢንተርኔት ከ1999 ያልገቡባት ግን ደግሞ በዓለም ላይ ካሉ ሰላማዊ ሀገር
አንዷ ናት። ገንዘብ ለካ ደስታን አይገዛም ሲባል ሰምታችሁ ከሆነ ማረጋገጫው ቡታን ናት። በነገራችን ላይ አውሮፕላን ማረፊያቸው ፓሮ ይባላል። በጣም አደገኛ ስለሆነ 7 ፓይለቶች ብቻ ናቸው እዛ ላይ የሚፈቀድ። በላይ እንደጠቀስኩላችሁ ቡታን የደስታ ሀገር ብትባልም ዛሬ ላይ ወጣቶቿ ለተሻለ ስራ ወደ አውስትራሊያ እና ወደ ሌሎች ሀገራት በብዛት እየተሰደዱባት ነው። ደስታ ብቻውን ሆድ አይሞላም የሚለው የዘመናዊ ዓለም ፈተና ቡታንንም ነካክቷታል። ሀገሪቱ ተፈጥሮን ለመጠበቅ ስትል ፋብሪካዎችና ትላልቅ ኢንዱስትሪዎችን አታስፋፋም። ይህ ደግሞ ለተማረው ወጣት የስራ ዕድል ፈጠራ ላይ ትልቅ እንቅፋት ሆኖባቸዋል። በአሁኑ ሰዓት ከተፈጥሮ ጋር መኖር ወይስ ከቴክኖሎጂ ጋር መበልጸግ የሚል ግጭት ውስጥ ትገኛለች። ኢንተርኔት እና ሶሻል ሚዲያ ዘግይተው የገቡ ቢሆኑም አሁን ላይ ግን የወጣቱን አመለካከት እየቀየሩት ይገኛሉ። ከባህላዊ አለባበስ ይልቅ ምዕራባዊ ፋሽንን የሚሹ ወጣቶች ቁጥር እየጨመረ ይገኛል። ይህ ደግሞ ከንጉሱ ባህልን የመጠበቅ ፖሊሲ ጋር ግጭት ፈጥሮባቸዋል። ቡታን ቃሪያና አትክልት የሚበሉባት፣ ቀስት እየወረወሩ የሚጨፍሩባት፣ ከቁሳቁስ ይልቅ ለውስጣዊ ሰላም ቅድሚያ የሚሰጡባት ምድር ናት። ምንም እንኳን የዘመናዊ ዓለም ተጽዕኖ ቢኖርባትም አሁንም ድረስ የራሷን ለየት ያለ ቀለም ይዛ የምትጓዝ ድንቅ ሀገር ናት። እንደዚህ አይነት አስገራሚ ሀገራት ታሪኮችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው በሌላ የሀገር ታሪክ እስከምንገናኝ ድረስ መልካም ጊዜ ተመኘሁ።